ጤና ይስጥልን። እንዴት ወደ ካናዳ የምንሄድበትን መንገድ አሳያችኋለሁ። ካናዳ ለመሄድ ብዙ ሰዎች ከባድ ነው ብለው ነው የሚያስቡት። ካናዳ የምንሄድባቸው መንገዶችን እያንዳንዱን ብሬክዳውን አድርገን በአጭር ሰዓት ውስጥ አሳውቃቸዋለሁ። መጀመሪያ የምነግራችሁ የቱሪስት ቪዛ ወይም ደግሞ ወርክ ፐርሚት ቪዛ ነው የምነግራችሁ። ወርክ ፐርሚት ቪዛ አፕላይ ስታደርጉ አንደኛ የምታደርጉት ዌብሳይት ላይ አንደኛ ክሬት ታደርጋላችሁ። አካውንቱን ክሬት ካደረጋችሁ በኋላ በሁለተኛ ደረጃ ፓስወርድ ይሰጣችኋል። ስም ትሞላላችሁ። ከሞላችሁ ሎጊን ትሉታላችሁ እዛ የክሬት ያደረጋችሁት ቦታ ላይ ማለት ነው፣ ዌብሳይት ላይ ማለት ነው። ከዛ በኋላ ክሬት ከሞላችሁ በኋላ የፓስፖርት ሳይዝ ፎቶ እና ፓስፖርታችሁን ደግሞ አፕሎድ ታደርጋላችሁ፣ እስካን አደርጋችሁ ማለት ነው። በሶስተኛ ደረጃ ደግሞ የሚያስፈልጋችሁንና የሚጠይቃችሁን ዶክመንት አፕሎድ ታደርጋላችሁ። ቀጥሎ ያለው ደግሞ ፐርማነንት ሬዚደንስ በሚለው ነው። ፐርማነንት ሬዚደንስ ለመኖር የግድ የሚያስፈልገው አንደኛ ስፖንሰርሺፕ የሚሆናቸውን ሰው ያስፈልጋቸዋል። ሁለተኛ ደግሞ የቋንቋ እውቀት ወይም ደግሞ ኤሊጂብል ክራይቴሪያ ኦፍ ላንጉዌጅ ያስፈልጋቸዋል። ስለዚህ እነዚህን ነገሮች ያስፈልጋቸዋል። ሌላኛው ደግሞ በሚቀጥለው ዌብሳይቱን እዚህ ላይ አደርግላችኋለሁ፣ እዛ ላይ አፕላይ ማድረግ ትችላላችሁ። እናመሰግናለን። መጨረሻው ደግሞ ወደ ውጭ ሀገር ለመሄድ ወይም ወደ ካናዳ ለመሄድ የሚያስፈልገው መስፈርት በስኮላርሺፕ በትምህርት አማካኝነት መሄድ ይቻላል። አንደኛ ፉል ፈንድድ የሆነ አለ፣ ፓርሻል ፈንድድ የሆኑ ስኮላርሺፖች አሉ። ዩኒቨርሲቲዎች፣ የካናዳ ዩኒቨርሲቲዎች የሚሰጡት ማለት ነው። እነሱን አፕላይ አድርገን ወደ ካናዳ መሄድ እንችላለን።